የጨጓራ ህመም ህይወትህን አበላሽቶሃል? ያቃጥልሃል? ወይስ ምግብ በላህ አልበላህ ሆድህን ይነፋሃል? ይህንን ስቃይ ዛሬውኑ የምታቆምበት መንገድ አለ። ብዙዎቻችን የጨጓራ መድኃኒቶች እንወስዳለን፣ ግን ህመሙ ተመልሶ ይመጣል። ምክንያቱም የምናክመው ምልክቱን እንጂ መንስኤውን አይደለም። ቁስለቱ፣ ባክቴሪያውና አሲዱ በደንብ መታከም አለባቸው። እነዚህ 3 አስገራሚ ተፈጥሯዊ ምርቶች እንዴት አድርገው እንደሚያክሙ ላሳያችሁ። አንደኛ ሞረንዛይም ጁስ። በውስጡ ያለው ኢንዛይም የጨጓራ ቁስለትን ያክማል፣ የምግብ መፈጨትን ያፋጥናል። ሁለተኛ ሬሺ መሽሩም ፓውደር በሰውነታችን ውስጥ ያለውን አሲድ ያስተካክላል፣ ሰውነታችን ውስጥ ያለው መርዛማ ነገሮች ያጸዳል። ሶስተኛ ስፒሩሊና ለጨጓራችን ተስማሚ የሆነ ሱፐር ፉድ ነው። ቁስለቱ ቶሎ እንዲድንና ሰውነታችን እንዲጠነክር ያደርጋል። ከቃጠሎና ከሆድ መነፋት ተገላግላችሁ የምትፈልጉትን ምግብ መብላት ትችላላችሁ። ዛሬውኑ ጤናችሁን መልሱ። ይህንን ሰፕሊመንት ለምትፈልጉ በዓለም ከ200 ሀገር በላይ እናቀርባለን። ባዮ ላይ ባለው ስልክ ኮንታክት አድርጉን።